አሳሳቢና አስደንጋጭ መረጃ ከወደ 4 ኪሎ ስለ ሐዋሳ ተሰማ። ሐዋሳ ከተማ ከጥቂት ጊዜ በኋላ ሶስተኛዋ የፌደራል ከተማ ሆና ልትመዘገብ እንደሆነ ታማኝ ምንጮች እየጠቆሙ ይገኛሉ። ከ1983 ዓ.ም ጀምሮ የቀድሞ የደቡብ ክልል ርዕሰ መዲና ሆና ያገለገለችውና ከ2012 ዓ.ም ጀምሮ የአዲሱ የሲዳማ ክልል ርዕሰ መዲና ሆና ያገለገለች የምትገኘው ሐዋሳ ከተማ ከጥቂት ጊዜ በኋላ ሶስተኛዋ የፌደራል ከተማ ልትሆን እንደሆነ ታማኝ ምንጮች አረጋግጠውልናል። ሲዳማ ክልል ከሆነ ወዲህ በቸልተኛ አስተዳደሮች ምክንያት ገቢዋና አጠቃላይ እንቅስቃሴዋ እየቀነሰ የመጣው የሐዋሳ ከተማ አሁን በስልጣን ላይ ያሉት መሪዎች ያመጡባትን መዘዝ ተከትሎ ነው የኢፌዴሪ መንግስት ይህንን ውሳኔ ሊወስን የቻለው ተብሏል። ውድ የዜና ህዝባዊ ቤተሰቦች በዚህ ጉዳይ ላይ ዝርዝር መረጃ ይዘን የምንመለስ ሲሆን እስከዛው ድረስ አብሮነታችሁን እንደለየን በትህትና እንጠይቃለን። ዜና ህዝባዊ፣ የህዝብ ድምፅ።